بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد فيا إخواني وأخواتي الكرام السلام عليكم ورحمة الله وبركاته إن شاء الله سبحانه وتعالى فقاتك هنا أنا من أنتم لا استوسعتشو የፈለኩት አርስት ቢኖር ይህ ፊት ለፊታችሁ ላይ እንደምታነቡት የጅህልና ውጤት ለባለቤቱ ጠላት የሚል ነው። እንደዚሁም ደግሞ ከዝናቡ ሸሽቶ ከአሸንዳው ተጠለለ የሚል ታነባላችሁ። ይህንን አርስት ስመርጥ ያው ምክንያት አለኝ። በቅድሚያ ጅህልና ያው በሽታ ነው። ጅህልና ጠላት ነው። ጅህልና አለማወቅ ጎጂ ነው። ጅህልና ጎጂ፣ ጠላት፣ አስቀያሚ መሆኑ ማንም ያውቀዋል። ለምሳሌ አንድ ሰው ጃሂል ሆኖ ምንም የማያውቅ ሆኖ ሳለ አንተ ጃሂል ተብሎ ቢባል ይቆጣል። ለምን? መጥፎ ነገር ስለሆነ ማለት ነው። በቃ ጃሂልም እንኳን ሆኖ እያለ ጃሂል ሲባል ይጠላል ማለት ነው። ይህ ራሱ በቂው ነው ለጃሂል አስቀያሚና አጸያፊ ጎጂ መሆኑ ማለት ነው። እና ጅህልና ጠላት ነው። ጅህልና ጎጂ ነው። ጉዳቱ ደግሞ ጎጂነቱ የመጀመሪያ በማን ነው የሚጀምረው? በባለቤቱ በማያውቀው አካል በራሱ ነው የሚጀምረው ማለት ነው። ከዛ ወደ ማህበረሰቡ ይተላለፋል። ይህም ያው ቂሳ እንደምታውቁት አንድ ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ሐዲስ ታሪክ። አንድ ሰው 99 ሰው ገድሎ ተውበት ማድረግ ፈለገ። ዓሊም ያለበትን ጠቁሙኝ ፈትዋ ለመጠየቅ ፈልጌ ነበር አለ። ምንም ማያውቅ ሰዎች ግን ዓሊም ነው ብሎ የሚሉት አካል ነበር። ወደዛ ጠቆሙት። ሄደ፣ ጠየቀው። አንተ ዓሊም ነህ ተብያለሁኝና ፈትዋ ነበረኝ፣ ምንድነው ጠይቅ። 99 ሰው አንድ ሰው ቢገድል አላህ ይምረዋል ወይ ሲለው፣ እንዴት አላህ ይምረዋል? አላህ አይምርህም። አንድን ሰው እንኳን የገደለ ሰው የዓለምን ሰዎችን እንደገደለ ነው ወንጀሉ ተብሎ ሳለ 99 ሰው ገድሎ ሰው አላህ ይምራል እንዴ ብሎ ሲለው፣ ታዲያ አንተስ ከፊት ለፊት ምን ታደርጋለህ? አንተን ጨምረህ ብሎ ተስፋ ቆርጦ 100 በሱ ሞላ ይባላል። ስለዚህ ሰው በመጀመሪያ ራሱን ጎዳ፣ አስገደለ ራሱ የጅህልና ውጤት ማለት ነው። በመቀጠል ደግሞ ጠያቂው አካል ላይ ጉዳት ተደረሰ። የምን ጉዳት? ተስፋ እንዲቆርጥ አደረገው። እንደዚሁም ደግሞ በወንጀሉ እንዲቀጥልበት ሌላም ሰው እንዲገል አስደረገው ማለት ነው። አሁንም ተስፋ አልቆረጠም። ለዚህ ሰው አላህ የተውበት በሩን ሲሻለት ተስፋ አልቆረጠም። አሁንም ከዛ ወጥቶ ጠየቀ። የምታውቁት ዓሊም ካለ ብሎ እውነትም ትክክለኛ ዓሊም ወዳለበት ጠቆሙት። ሄደና ጠይቀው አንድ ሰው 100 ሰው ቢገድል 100 ሰው ገድዬ ነበር አላህ ይምረኛል ወይ? ተውበት አለው ወይ? እንዲህ አይነት ሰው ቤት ሲለው፣ ታዲያ ባንተና በአላህ መሃል ግርዶ ማን ነው ገብቶ የሚጋረደው? የተውበት በር እኮ ክፍት ነው። የተውበት መስፈርትን ግን አሟላ እንጂ አላህ ይምርሃል። ባይሆን ይህንን አካባቢ ለቀህ ሂድ፣ መጥፎ ሰፈር ነው ላንተ፣ ወንጀል የሰራህበት አካባቢ ትተው ሂድ አለው። መጨረሻ ላይ ቂሳው ረጅም ነው። ይህ ሰው መንገድ ላይ ሞተ። ጀነት እንደገባ ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ስለዚህ ጅህልና ጠላት ነው። እውቀት ጠቃሚ ነው፣ ብርሃን ነው። እውቀትም ደግሞ ሁለት አይነት ነው። አውቆ የማይሰሩበታል፣ አውቆ የሚሰሩበታል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም አላህን ከሚለምኑት ዱዓ አንዱ ያ ረቢ ጠቃሚ እውቀትን አሳውቀኝ ነበር የሚሉት። የሚጠቅመኝ እውቀት አሳውቀኝ ይሉት ነበር። ስለዚህ እና ማወቅ አለብን፣ ከጅህልና መላቀቅ አለብን። ጅህልና የራሳችንም ጠላት ነው። በመቀጠል ደግሞ ለማህበረሰቡም ጸር ነው። ከኛም ተላልፎ ወደ ሌሎችም ይሰራጫል ማለት ነው። እኛንም ጎድቶ ሳለ ሌሎችንም ይጎዳል። አለማወቅ ጅህልና እንወቅላቸዋለሁኝ። ሌላው ደግሞ ከዚህ ባሻገር በመቀጠል ከታች እንደምታነቡት ቀጥሎ ከዝናቡ ሸሽቶ ከአሸንዳው ተጠለለ የሚል ነው። ያ ምንድነው ምክንያቱ? ይህን የመረጥኩበት ይህን አባባል አንዳንድ እህት ወንድሞች ይቀራሉ። አህባሽ ግሩፕ ላይ ሆነው፣ ኢኽዋን ግሩፕ ላይ ሆነው፣ ሱፊያ ግሩፕ ላይ ሆነው ሲቀሩ ዳዕዋ ይደረግላቸዋል። የአህባሽ የሱፊያ ኢኽዋን ጥመት ይነገራቸውና አሃ ብለው ተረድተው ይወጣሉ። ከነሱ ወጥተው የት ይገባሉ? ሙመያዎች ግሩፕ ይገባሉ። ከሙመያም ግሩፕ ደግሞ ይህ ስህተት አለባቸው፣ ከሙብተዲዕ ናቸው፣ ከሱና ወጥተዋል በዚህ ሲባል ነው እንደ ብለው አሁንም ይወጣሉ። የት ይገባሉ? ተክፊርዮች ግሩፕ ሄደው ይገባሉ። በተለይ አንድ አቡ ኒብራስ የሚባል አንድ አለ። ከጦሳ ማዶ ደሴ የሚል እንትን ይሄ ፕሮፋይል ይከፍተን ይላል። ይህ ልም ያለ ተክፊርይ ነው። መጀመሪያ ሐዳዲ ነበር፣ ከዛ ተክፊር ገባ። ሙስሊሞችን በጅምላ ጨፍጨፋ የሚያከፍር ማለት ተክፊርይ ነው። ወደዛ ሄደው ይገባሉ። ካንዱ ሸሽተው ካንዱ ልክ እንደምታውቁት ያው ዝናብ ሲጥል ያው ሲጥልብን እንሮጣለን ጥላ ወዳለበት
እንጠለላለን ብለን ግን ገብተን አሸንዳው ላይ ሄደን የቆምነ ከሆነ እንደው ቆርቆሮ የሰበሰበውን አንድ ላይ ነው የሚያራገፈብን። ስለዚህ ባለማወቃችን ከአንዱ ወጥተን ወደ አንዱ ገብተን እንወድቃለን ማለት ነው። በባሰው እንወድቃለን። ስለዚህ እንወቅላቸዋለሁ። እንዲህ ደግሞ ሲባሉ አንዳንድ ወንድሞች እሱ እኮ ቃል አላህ ነው የሚለው ቃል ረሱል ነው የሚለው ቁርአን ሐዲስ ነው የሚያስተምረው እኮ ይላሉ። ይህ እንዲህ አይደለ ወንድሞች። አህባሽም ተብሊግ ኢኽዋን ሱፊ ሙመያ ተክፊር ሁሉም እኮ ቃል አላህ ቃል ረሱል ነው የሚለው ቃል ሸይጣን ቃል ኢብሊስ ብሎ የሚያስተምር የለም። ቃል አላህ ቃል ረሱል ነው የሚለው ግን መለኪያው ሐቅ ላይ የመሆኑ ምልክት መለያ ሚዛን ቃል አላህ ቃል ረሱል ማለቱ አይደለም ወንድሞቶቼ። ለዚህ አንድ ምሳሌ ሰጣችኋለሁኝ። ኢማም አህመድ በአንድ አህለል ቢድዓ ላይ ሲናገሩ አንዱ ምን አላቸው? ያ ኢማም እከሌ እኮ ዓሊም ነው እንዴት ነው በሱ ላይ የምትናገርበት አላቸው። አንተ ጃሂል አሉት። ዓሊምነቱ ምንድን ነው የምታውቀው ሲላቸው አይ ቃል አላህ ቃል ረሱል ነው የሚለው አሉት። የአንድ ሰው እኮ ትክክል መሆኑ አህለ ሱና ወልጀማ መሆኑ ትክክለኛ መሆኑ ቃል አላህ ቃል ረሱል በማለት እኮ አይደለም እኛንን የምናውቀው ምን ችግር እንዳለበት ብሎ ነው ያሉት። ለምሳሌ አንድ ሰው በሽተኛ ነው ውስጡ ላይ በሽታ አለበት ግን በእግሩ ኖርማል ሆኖ ነው የሄደው። አንድ ሰው በዚህ ሰው ምን በሽታ አለበት ተብሎ ቢጠየቅ ምንም የለበትም ኖርማል ነው የሚለው። ግን ዶክተሩ ላቦራቶሪ ያስገብቶ መርምሩ ደም ሰገራ ሽንት ሲመረምር እንዲህ አይነት በሽታ አለበት ብሎ ያወጣዋል። ልክ የሱና ዑለማዎችም እንደዛ ናቸው። ቃል አላህ ቃል ረሱል ብቻ ስላላንድ ሰው ሐቅ ላይ ነው ትክክል ነው ማለት አንችልም ወንድሞቶች ሆይ። ስለዚህ ከስሜታችን እንውጣ እንራቅ። አላህ ሐቅን በሐቅነቱ ያሳውቀን የምንከተለው አድርገን هذا والله أعلم